የተክለ ሃይማኖት ድርተኛ ባለ ናችሁ ነገ ቀብር 6 ሰዓት ሚካኤል ማነው ግቢ አለምት እንዴት ሰላም እንዴት ዋልሽ ሰላም እግዚአብሔር ይመስገን አለው ክብር ይስፋ ሰላም ነሽ እግዚአብሔር ይመስገን ልጆች እንዴት ናቸው ሁሉም ሰላም ስራ አሪፍ ነው ሰላም ነው እግዚአብሔር ይመስገን እንዴት ነሽ ደህና ነሽ በእነዚህ ቀጥቅሽ ሰላም ነው እግዚአብሔር ይመስገን ቤት ሁሉ ሰላም ነው እግዚአብሔር ይመስገን ስራ እንቅስቃሴ እንዴት ጥሩ ነው መልካም እንግዲህ አለሚቱ እንደሚታወቀው በሀገራችን ሴት ጥሩምባ ነፊ ብዙም የተለመደ አይደለምና እንደው ወደዚህ ሙያ ለመግባት ምን አነሳሳሽ ያው ልጆቹ ለማሳደጊያ ሁለት ደግሞ በቃ ለምን እኔ አልሞክረውም ወንድ ብቻ ለምንድነው ብዬ እኔ አንድና ስጠይቀኝ እንዴ እሰራለሁ አልኳት ትሰሪያለሽ ስለኝ ላልነጋግር እሰራለሁ ስራ ነው ብዬ ጀመርኩት ስጀምረው የመጀመሪያ ጊዜ በጣም ዳገት ሆኖብኝ ነበር ከዛ እየለመድኩ ስመጣ እግዚአብሔር ይመስገን እሰራለሁ ከጀመርኩኝ 4 አመቴ ነው እየሰራሁ የሚገርም ነው እንደው ይሄ ወደ ጥሩምባ ነፊ መሆንሽ ስትመጪ በምርጫ ነው ማለት ነው ማለት እድር ቤት ውስጥ ተመርጦ ነው ጥሩምባ የሚነፋ ሰው ተመርጦ ነው በቃ አንድ እድር ወይስ አንቺ ፍላጎት ስላለሽ አንድ እድር ነው የመረጠኝ አንድ እድር ተክለ ሃይማኖት እድር እቺ ልጅ ጠንካራ ናት በብዙ ነገር ያያየናት እና ለምን ተክለ ሃይማኖት እድር ለምን አልመርጣትም አለም ሽሜ ሞንት ትችላለች ከዛ ሁሉም ተነስተና አለም መሆን ትችላለች እንሞክራት ካልሆነ ወንድ እንቀይራለን አለ ሲያዩኝ አንድ እድር ላይ 4 አመት መስራት ማለት ትልቅ ነገር ነው በጣም ከዛ አዩኝ ሰራ ሌላ ምድር እየፈለገኝ መስራት ጀመርኩኝ ከእነሱ አሪያዮች ተክለ ሃይማኖት እድር ነው ሴት ናት አንድ ሴት ናት እንደውም እንዴ በብዙ ነገር ስትሰራ እናያታለን ለምንድነው እቺ ልጅ ለምን አሰራም እንደውም ልጆቿን ማሳደጊያም ስራም የላትም ብሩ ጠቅሞ ሳይሆን ለሷም ሌላ ሰው ታገኝበታለች እንደ ስራ ምናምን ስትል የትኛው ዓለም ሰታለም እንደዚህ ልጆችን ማሳደግ ያለች 58 ላይ ስለው እሺ አለ ሁሉም አልጠየቁኝም ምርጫም እንኳን አልወሰዱም ቱን አለ እድር ተሰብስበው ከዛ ተጠራሁኝ እንዴት ነው ስለኝ ይሰራል እድርተኛው መረጠሽ ማለት ነው መጀመሪያ አንድ ሴት ናት እሷ በቃ እንዲ መስራት አለባት ጠንካራ ሴት ናት እና ትሰራለች ምናምን ብላ መረጠችኝ አንድ ሴት ናት ግማሹ እንዴት ሴት ይሰራል አለ ይሰራል ሳብ ወሴት አይደለች ወንድ ናት ምናምን ብላ አቀረበች ከዛ ይሁሉም ምርጫ የሷ ምርጫ ሆነ ስብሰባ ላይ ተመረጠ በቃ ጻና ከዛ መስራት ጀመርኩ የሚገርም ነው እንደው እስቲ የመጀመሪያ ቀን ለሊ ስትወጪ የነበረውን ጊዜ አስታውሺና አስተያውሪኝ ደሞ አው የመጀመሪያ ጊዜ በጣም ከባድ ጊዜ ነበር ያሳለፍኩትም አሁን እዚህ ደጅ ላይ ያየሽው ጥቁር ልጅ የኔ ልጅ ነው እሱን ይዤ ነው የምወጣው እና መጀመሪያ በቃ በጣም ከብዶኝ ነበር አንደኛ አይቼ ማላቅ ነገር ነው ሳይም የነበረው እኔ እነዚህ ተሸፋፉኑ የሚሄዱ ልቦች ምናምን አዩና ማያለኝ ወይ እንዳትፈሪ እዚህ ጋር ይቆም ሰው አለ ስለይ አንፈ ሲያየን ጥሩምባ ይዣለሁ እለፊኛ አንቺን ፍለጋ አይደለም እለፊ ያለኝ እለፊኛ አንቺን ፍለጋ አይደለም በቃ እዚህ ሰው እየጠበቅን ነው እለፊ ያለ ስናየው የተሸፋፍኗል በቃ እየፈራንም ነበርሰ እለፊና አንቺ ለነካ አይደለም እኛ ሰርቶ ለሚበላ አይደለም እዚህ ጋር ቆምነው ስራ እኛም ስራ አለን እለፊ ያለ ብቻ ከነሱ አልፌ እስከሚሄድ ግን በቃ ቁጭ አልኩኝ አዎ ድንጋጤው ልፋልኩና ዞር ስል አሁንም ከታች አንድ እናት ትመጣለች ልጄ ወይ ምን ሆነሽ ነው ለኔም እኮ ፈርቼ እዚህ ጋር ቆም ይያልኩ ዞር የጠላየን ሰላም ነው ይቀርው በዚህ ሰላም ነው ተነሳሽት ላይ ስራ ነው ለሰራ ብዬ ወጥቼ ነው ልጄ ያረ በዚህ ሰዓት ሁለተኛ እንዳደግም እኔ እንኳን ክፍለ ሀገር ልሄድ ብዬ እየፈራው ነው ወጣው ስትለኝ አይ እግዚአብሔር እንግዲህ ብርታቱ ሰጠኝ ልጆች ያምላክ አሳልፎ ከሰጠኝ ይስጠኝ አለዛ ግን የኔ ነው ካለ ምንም ነገር አያረገኝ ብዬ ከዛ መጀመር ከዛ ወዲ
መፍራትም ተውኩኝ መስራት ጀመርኩኝ ዱላችን የሚይዛለ ልጅ የሚይዛል እሰራለሁኝ የመጀመሪያ ጊዜ ይሄ ነው ያጋጠመው እንደው እዚህ ጥያቄ ላይ ለመጨመር ያክል እንደው የገጠመሽስ ነገር የለም ሌሊት እንደመውጣታችሁ የማትረሹ ገጠመኝ ካለሽ ደግሞ ብታጫውችን አለ በጣም ብዙ ይኖራል ብዬ ነው ማስብ አለ እስቲ አስተውልና ነገር በልጄ ነው እዚህ ተራ የሚጠብቁ ሳይራ የጥሩምቤ ልጅ አንተ የጥሩምቤ ልጅ ብሎ ይጠሩታል እሺ አረማዬ በመድኃኒዓለም ይሻል ይሄ ራይ ስራ ይቅርብሽ ማዬ እየሰደው አንተ ይሄ እኮ ስድብ አይደለም ስድብ አይደለም እኮ ሰርቶ ቢበላ ሰርቆ ቢበላል አይደል እንዴ እኮ ስራ አረማዬ እንደው በመድኃኒዓለም አንተ ትምህርቴን ትቼ እኔ ለስትሮ ለጥረጋለ አይሆንም እሰራለሁ አልኩት አሁን የሆነ ቦታ ስንሄድ አሁንም እንዳልኩሽ ጥጋቸው ይዘው ነው የቆሙት ጥጋቸው ይዘው ሲቆሙ አሁንም እንደዛው የእናቴ ልጅኛ አንችለና ካርለ ልጅ አሳዳጊኛ አንችለና ካርለም አሁንም እለፍ ያሉኝ ወረዳ 12 ነው ወደዛ እሻገር አልፌም ከዛ አልፌ ነው የሚሄደው ይሸገረ ስቲ ሂጂኛ አንቺን ፍለጋ አይደለም እኛ የራሳችን ስራ አለ ይጃለ አሁንም ይልጅ አረማዬ በመድኃኒዓለም ወይ ህይወትሽ ታጫለሽ ወይ እኔ ህይወት አጣለሁ ሲለኝ አናጣም እግዚአብሔር እኮ ለኛ ይቆምልናል በያልኩት እነተም እግዚአብሔር ለኔ ነው የቆመው እስካሁን የ4 አመት ሰራ ምንም ያየሁት ነገር የለኝ የገጠመኝም ነገር የለኝ ከዛ ወዲያ ራሴን በቃ በርትቾን አለካ መስራትም እንደዚህ ያኮራል ይልኩኝ እሰራለሁ የሚገርም ነው እንደው ለመጀመሪያ ጊዜ አለሚቱ ጥሩምባ ነፊ ሆነች ሲባል የሰው አቀባበል እንዴት ነበር በጣም ደነቃቸው አይደል አዎ በጣም ደነቃቸው ማለት እኔ በብዛት የሚያቆኝ አሻሮ ስቆላ ያገኙበት ወጥም ሰራ ምናምን በብዛት የሚያቆኝ እንዲ ጀግንነቴን እንደ መስራቴን አያቁም ነበር አሁን ጀግና አንቺ እኮ ጀግና ነሽ ልጅ አሳዳጊ ጎበዝ በርቺ ነው የሚለኝ ነው እንጂ እንደዚህ ብሎ እንትን የሚለኝ እስካሁን አላገኘሁም በርቺ ነው የሚለኝ ደምቤስ ላይ በተለይ አሁን በቀደም እንደ ቴሌቪዥን ላይ ሲያዩኝ እንደ ጀግና በርቺ አንድም እሷን ሲያዩ በርቺ በቃ ይሄን ይዘሽ ነው ለከኛ አናቅልሽም ምናም ብለው በሱም ያበረታቱኛል እግዚአብሔር ይመስገን ጥሩ ነው እንደው ጥሩምባ ነፊ መሆንሽንስ የሚቃወምሽ ሰው አለ ለምን ይሄን ስራ ትሰሪያለሽ የሚል ሰው ይኖር ይሆን አዎ በስራችን ገባች የሚለኝ አለ ግን እንደዛም ብለውኝም እኔን እንደዛ ሲለኝ የሚለኝ ሰው በወንድ ስራ ገባች ሲል የሴት ጀግና ነው እንጂ አንተ ለአንተ መሆን ይጠፋል እንዲያሰራም እንደ ብለው ያን ሰው ደግሞ እንቅፋት የሚያደርግባቸው ሰዎች አሉ የሚገርም ነው ከጥሩምባ መንፋቱ ሌላ ተጨማሪ ስራ አለሽ እንዴ ወይስ በዚህ ብቻ ነው ልጆችን የምታሳድጊው ያው ሳገኝ ሰው ቤት ልብስ ማጥባለው እንደገና እንደዚህ አንዳንድ ቦታ ሳገኝ ወጥም ካገኙ እንሰራለው በብዛት አሁን እሷ ከተያዘችኛውና 5ኛ አመት ይዛለች 4ኛ ክፍል ተማሪ ነበረች ያገኘውኝ በሷም ተምሮጣለው በዳይፐር ነው የምትጠቀመው እንጂ አንዱን ስራ ነው ብዬ አልቀመጥ ለምን ሌላ ከላይም በታች የሚረዳኝ ስለሌለ ለሷም ለኔ ተራርጬ እሰራለሁ እንጂ አንዱን ብቻ ብዬ አይደለም ተመለ መልካም እስቲ ወደ ልጅሽ ደግሞ መለስ ስለበልና መቅደስ ምን ሆና ነው መቅደስ ላይ ተፈጠረው ነገር ምንድነው በ8 አመቷ ነው በ8 አመቷ ነው እናቴ ጋር ነበረች 3 አመት ልጅ ሆና ነው የሰጠዋት ያው ልጄም ልጄ ናት እኔ እንደ ልጄ ነው እንጂ እንደ ባዳም አይደለም ማያት ያን ወር አራስ ነው እናት አጥላብኝ ሄደችው ያን ወር አራስ ነው የነዚህ ልጆች አባት ጥሎኝ ሲሄድ እኔ 3 አመት አሳደኳት 3 አመት አሳደኳት ከአንድ ወር አራስ ጀምሬ 3 አመት አሳደኳትና ቤት ክራይ ነበር በጣም ያስቸግረን ቤት ክራይ ነበር ወተቷን ምናም በቃ ልጆቼ የበሉትን ይበላል ጎረቤትም ዝም አይላቸው ያበሏቸዋል በዛን ሰዓት እንደዚህ ዛሬ እግዚአብሔር ተመሰገነ ይሁን ሰው ሆኜ ቆሜ አይታችሁኝ ነው ከዛ እዛ እንትን አረግና በቃ እናቴ ጋር ደወልኩላት ላኪ እንደውም ሌሎቹን ሁለት ልጆች ጨምረሽ ላኪልኝ አለች አይ እሷን ከያስሽልኝ ይበቃኛል ቤት ክራይ ምንም ሆኖኛ ተቸግሬያለሁ እሷን ያጅ ላኪልኝ አለች እውነትም ይዤ ሄድኩኝ ይዤ በወሰድኳት በ8 አመቷ እቺ ልጅ ላያት ሄድኩኝ እኔ ገጠር እናቴ ጋር ላያት ሄድኩኝ አይቻ ስመጣ ደና ጤነኛ ነበረች አርብን እሁድንና ቅዳሜ እሷ ጋር ውይይት ስጫወቱ ከልጆቼ ጋር ይዤ አርብ ወደዚህ ተመለስኩኝ በሳምንቱ እኔ ልጅ ታማለች አሉኝ ያለኝ እድል ይዤ መምጣት ነው ያመጣዋት ጥቁር አንበሳ ማስገባዋት የካቲት ማስገባዋት ምን አይወሰድኳት ቦታ የለም
ግን እግዚአብሔር የተመሰገነው ልፋቴ ዋጋ ደግሞ እነዚህ ቁጭ ላይ መቀመጥ ለኔ ትልቅ ነገር ነው። እውነት ነው። አባት የሚረዳኝ የለኝ፣ አባቴ የለም፣ ወንድሜም እንደዛው አቅመ ደካማ ነው፣ እንደዚህ የሚረዳኝ የለም። ግን ያቺ ተሯርጬ ለሷ ለጉሮሯ እኔ መሆን አያቅተኝም። አሁን ግን ምንድነው ከአቅሜ በላይ የሆነው ሕክምና ነው። እንደው የሕክምና ባለሙያዎችስ ምንድነው ነው የሚሉት? ምንም እነሱ ከጊዜ በኋላ ትድናለች ነው የሚሉኝ። ከጊዜ በኋላ እንግዲህ ማለት አሁን አራት ምን ዋና የሚያማት ከዚህ ከወገቧ በታች አትሄድም። እግሯ ይሄ ቆስል ነው፣ ይሄ መቀመጫ ቆስል ነው፣ መቀመጫ ቆስል ነው። ሌላ ነገር ምንም ያለው ነገር ከጊዜ በኋላ ትድናለች ቢሉ ከጊዜ በኋላ ያው እነዚህ ለሰማች ማንጎሮች እዚህ ቁጭ ከምትል ብዬ ደግሞ ግማሽ ቀን እየተማረች ግማሽ ቀን እያመጣው ነው የምትውለው። አይምሯ ለማሳመን እንትን ለማድረግ ብዬ ሲያማት አስቀርታለሁ። ደህና ስትሆን ደግሞ ትምህርት ቤት አስገባታለሁ። አሁንም የሕክምና ክትትል እያደረገች ነው አይደለም? እና ምንም ጥቅም የለውም። በውስጣት እነሱ አጥበው ምን ብለው ቁስሉን አጥበው ይሰጡኛል እንጂ ይሄ ነው ብለው ደረጃዋ እንደዚህ ነው ብለው ነርቭ ነው ያሉኝ። ነርቭ ነው አለኝ። ሌላ ምንም የሚሰጧት መድኃኒት የለም። መግሯን ቁስሏን አጥበው ምን ብለው ነው የሚሰጡኝ እንጂ ይሄን ያህል እንደዚህ ሕክምና እንደዚህ ያደረጉላት ነገር የለም። አሁን ላንቺ ምንድነው የሚያስፈልግሽ? ለኔ በተለይ ለሷ ሕክምና እኔ የበላሁትን ብበላ እውነት ሰው የደረሰችበት በደርስልኝ ደስ ይለኛል። ጉጉቴ እኔ ሰው ጋር ተራምዳን ባትሄድ በዊልቸር ሄዳ እንደ ሰው ገብታ ተጫውታ ብትገባልኝ እኔ ትልቅ ነው። በሷ ብዙ ስም ነው ይወጣልኝ፣ ብዙ ነገር ነው እንትን የተባለልኝ። ግን እግዚአብሔር ይመስገን። እግዚአብሔር ደግሞ እንደ ሰው አይደለም። ዛሬ እንዲቆማ ቁጭ ብላ ማየት ለኔ ትልቅ ነገር ነው፣ ትልቅ ነገር ነው። እግዚአብሔርን አመሰግነዋለሁ። ያው እንዳልኩሽ ከአቅሜ በላይ ነው። ዳይፐር ከአቅሜ በላይ ነው። በቀን 3-4 የትምህርት ቤት መቀየር አለብኝ። ያው ያንንም ሰርቼ ካልሆነ ካልሰራው ደግሞ ጨርቅ ዳይፐር አድርጌ ነው መለካት። እንደው በስተመጨረሻ ማለት የምትፈልጊው ነገር ካለ በይና እንጨርስ። አዎ እኔ የምለው ያው ከዚህ በፊት መጥተው እንደዚህ እንትን ወስደው ምንም ላያረጉልሽ ዝም ብለሽ ትሮጫለሽ። አይ እግዚአብሔር እንግዲህ አንድ ያለ ቀን ሊሆን ይችላል ብዬ ሁሌ ነው ማነሳላችሁ። በቲቪ ያየነኝ ሲሉ እግዚአብሔር ያለ ቀን ነው የሚሆነው፣ ሳይሆን አይቀርም። እኔ አሁን ከእናንተ ምድር የምለው እኔ የሰው እጅ ማየትም እሳት ነው። እኔ በሬ ላይ እዚች ጋር ሆኜ የምሰራው ስራ ባገኝ እሰራለሁ። ከማንም በላይ የሰው እጅ ከምጠብቅ እኔ ሰው ረጂ እንድሆን እኔም ሰርቼ መስራት እፈልጋለሁ። ይሄን ብትረዱኝ አመጣለሁ እንዳልሽ ነው ከራሴ ጀምሮ። እሺ ማማ፣ እንግዲህ በቅድሚያ እስቲ ራስዎትን ያስተዋውቁ። ስሞትን ማንም በል። ስሜ አስካለ አባተ እባላለሁ። አስካለ አባተ። መልካም። የብዙ ልጆች እናት ነኝ። ተመስገን እዚህ ያደርሶኛል። ተመስገን። አለሚቱ ምን ሆነች? ትውቃችሁ እንዴት ነው? የት ነው የሚያውቋት? እኔ በጉሩትና በዚህ ሰፈር ነው ያወቅኳት። በጣም ጎበዝ ናት። ትላላካለች፣ ታገለግለናለች ለሁላችንም እና እንረዳዳ ነበረ። አሁን የባሰ ደግሞ እችዲታማባት በጣም ጭንቀት ላይ ስላለች ማንም ሰው ለሷ የሚያደርገውን ቢያደርግ ደስ ይለኛል። አቅሜ ስለማይችል ነው። አቅሜ ቢችል ባረግ ደስ ይለኛል። እሺ ምናልባት እንግዲህ ከአለም ወደ አለሚቱ ስራ ልምጣና ያው እንግዲህ ጥሩምባ ነፊ መሆኑ ይታወቃል። በሀገራችን እንደው ደግሞ ሴት ጥሩምባ ነፊ አልተለመደምና ወደዚህ ስራ ስትገባ አዲስ ነገር አልሆነውም ወይ? ምን አልዋት የሚለውን ደግሞ ላንሳ። ስማ በጣም ያስጨንቃል። ለይታ 11 ሰዓት ስትለፋን የሁል ጊዜ መንግንታ እንቅልፍ ያዛለሁ። ጅብ ቢመጣባት ሰውስ ቢያስደነግጣት የሚል መንፈስ ይሰማኛል። ግን ምን እናርጋት? ሴትያችን ግን ብር ማግኘት አለባት። ለኑሮዋ ነው፣ ለልጆቿ ነው ግዴታ። እኔ ሌላ ሽሮ ሜዳ አይቻለሁ ሴቶች ሲለፉ እርግጠኛ ነው። ግን ለይት መሄዱ በጣም ይከብዳል በአሁኑ ሰዓት ማለት ነው። ምን ላርጋ? በምን ልርዳት ታዲያ? መንግስት እግዚአብሔር እርዳት። እናንተም እንደጀመራችሁ እርዷት፣ ልጇን አሳክሙላት፣ ተክፉ ነገር አውጧት። እኔ የምለምነው እሱ ነው፣ ሰውን ሁሉ። ሌላ ምን አቅማለኝ? እንደው ይሄን ሙያ በአግባቡ ተወጣዋለች ብለው ያስባሉ እርስዎ? ትወጣዋለች፣ ያለውን ነገር ትወጣለች። እንግዲህ ሬሳ አስነስታ ይዛ ሄዳ ሚካኤል ነፍታ ነው የምታስቀብረው። ይሄ ትልቅ ስራ ነው። ለሰው ቀላል ነው፣ ለሚሰራው ግን ከባድ ነው። ለተነስቶ ቀን ሙሉ መዞር ቀላል አይደለም። ለኔ ከብደኛል። ምን ላድርግ?
እኔ ሰጥቻለሁ ተይው አላት። ስሪ በርች ነው የሚባለው። ምን ላርግታ? ይሄ ቀልቃል ነው ይበዛል። ዋሽ ማንም ሰምረዳት የነ ልጆቿ ጥሩዎች ናቸው፣ ታዛዥ ናቸው፣ ያገለግሉናል። ዘንቢል ይዤ ከመጣ ልጁ ተሸክሞ ያስገባልኛል። ያ ከእናት የመጣ ነው። የሰው እናት ለምን ትሸከማለህ ብትለው አይረዳም። እኔ ልጆቼ እንደዛ አድርጌ ነው ያሳደኩት። ለምን መሰለሽ? ብድርሽን ብድሩ አይጠራም። ተመስገን፣ ምስጋና ይግባችሁ። እናንተም ያያችሁ ለቁም ነገር ያውቃችሁ። እውነት ተመልካች አይጥፋ። የተክለ ሃይማኖት እድርተኛ አባል ናችሁ። ነገ ቀብር 6 ሰዓት ሚካኤል። ራስዎትን ያስተዋውቁን። ስሜ ጥላሁን ተረፈ ይባላል። የዚህ አካባቢ ተወላጅና ነዋሪ ነኝ። መልካም። በምን ስራ ላይ ነው የሚተዳደሩት? እኔ የምተዳደረው በፊት የከባድ መኪና መካኒክ ነበርኩኝ። ያው ካለው ሀገሪቷ ላይ ካለው እንትን ወደ መቀሌ እንዴት ነበር እንትኑ ዝውውር የጠየቀው። በወቅቱ እኔም ባለኝ የቤተሰብ ማስተዳደር ኃላፊነት ስለነበረ እዛ አልሄድም ብዬ ያው ድርጅቱ እንትን ስላለ አሁን ምንም ስራ አልሰራም ማለት ነው። መልካም። እንደው አለሚቱን የት ነው የሚያውቋት? ምኖት ነው ለሷ? አለሚቱ ማቃት በእውቅና ደረጃ ከ10 አመት በላይ ነው። ግን ደግሞ ከ3 አመት ጀምሮ ከህልውናው ዘመቻ ከህልውና ዘመቻው ጀምሮ በሰላም ማስከበር ላይ አብረን እንሳተፋለን። የበለጠም የተቀራረብ ነው ከዛ ጊዜ ጀምሮ ነው ከሷ ጋር የተቀራረብ ነው። መልካም። እንደው በሀገራችን ሴት ጥሩምባነት ያልተለመደምና እሷ መጀመሪያ ጊዜ ወደዚህ ስራ ስትገባ ምን አሉ? እኔ ለኔ እንኳን አዲስ አይደለም። በሚዲያ በፊት እከታተላለሁ። በፊት ሴት ከ10 አመት በፊት በሚዲያ አይቻለሁ። አንድ ሴት ጥሩምባ የምትነፋ ነበረ። ከሷ ተሞክሮ አኳያም እናበረታታት ነበረ። አማራጭም አልነበራትም። ምክንያቱም ሳትወድ ግዴታ ለመኖር የግዴታ ማንኛውም ነገር ማድረግ ነበረባት። እንደ ማንኛውም ሴቶች ወደ ሌላ ነገር እንትን ከማለት ይህን እንደ አማራጭ ይዛ እየሰራች ነው። እኛም እያበረታታናት ነው። ምክንያቱም ጥሩምባ ስትነፋ ለለቅሶ ለቀብር ምናምን ብቻ አይደለም፣ ለበጎ ነገርም ለመሰባሰብ ስብሰባ ሲኖር በወረዳ ችግኝ ተከላ አንዳንድ ነገር ሲኖርም የማስተባበር ነገርም ትሰራለች። በዛ ነው ማቃት። በጣም የቀረብናትም በዛ ነው። እንደው ይሄንን ሙያ በአግባቡ ተወጥተዋለች ብለው ያስባሉ? እጅግ ከምንም በላይ ከወንድም በላይ ጀግና ነች። ምክንያቱም እሷ ስትሰራ አንደኛ አስቸጋሪ ነው ስራው። ሌሊት የሚነሱበት ጊዜ አለ፣ 10 ሰዓት የሚነሱበት ጊዜ አለ። በዛን ሰዓት ብዙ ጊዜ እኔ ደግሞ ለስራ ያው አካባቢ ዞር ብዬ ለማየት ስወጣ ልጆቿን ይዛ የምትወጣበት ጊዜ አለ። ወቅቱ ሰፈር ውስጥ ውሻ ይኖራል፣ ሌላ ነገርም ሲኖር ያው ስትፈራ ልጆቿን ሴት ልጆቿም ወንድ ልጆቿንም ይዛ የምትወጣበት ጊዜ አለ። እንደው እስቲ በስተመጨረሻ ስላለሚቱ ማለት የሚፈልጉት የተለየ ነገር ካለ እድሉን ልስጥና ልጨርስ። እሺ፣ አመሰግናለሁ። እኔ ስለ አለሚቱ አሁንም እኛም ያው ከአቅም በላይ ሆኖ ነው እኛም እየተነጋገርን ነው። ከአቅም በላይ ስለሆነ ነው። የሷ ትልቁ ችግር የምግብ አይደለም፣ የመጠጥ የመብላት አይደለም። እሱ ምንም ችግር የለም፣ ተሯሩጣ ትሰራለች። አሁን ያስጨነቃት ነገር ቢኖር የልጇ ጉዳይ ነው። የልጇ ሕክምና የልጇ መዳን ነው እያስጨነቃት ያለው። አብረን ስንሰራ ሌሊትም ወጣ ከኛ ጋር ትዞራለች። ሮጣ ነው የምትመጣው። አንድ ነገር ቢወድቅባት አንድ ነገር ብትሆን ራሷን አታድንም ብላ በጣም የምትጨነቀው ስለሷ ነው። አሁን በእናንተ በኩልም ሆነ በሌላ ነገር ስፖንሰር ምንም አግኝታችሁ ልጅቷን የምትድንበትን ምክንያት ብታገኙላት እጅግ በጣም የተመሰገናችሁ ትሆናላችሁ። አመሰግናችኋለሁ። ያ ነው ትልቁ ችግሯ እሷ ነው እንጂ የመብላት የመጠጣት እንኳን ተሯሩጣም ታመጣለች፣ አትሰንፍም። እሺ፣ አመሰግናለሁ። እኔ ስለ አለሚቱ አሁንም እኛም ያው ከአቅም በላይ ሆኖ ነው እኛም እየተነጋገርን ነው። ከአቅም በላይ ስለሆነ ነው። የእሷ ትልቁ ችግር የምግብ አይደለም፣ የመጠጥ የመብላት አይደለም። እሱ ምንም ችግር የለም፣ ተሯሩጣ ትሰራለች። አሁን ያስጨነቃት ነገር ቢኖር የልጇ ጉዳይ ነው። የልጇ ሕክምና የልጇ መዳን ነው እያስጨነቃት ያለው። አብረን ስንሰራ ሌሊትም ወጣ ከኛ ጋር ትዞራለች። ሮጣ ነው የምትመጣው። አንድ ነገር ቢወድቅባት አንድ ነገር ብትሆን ራሷን አታድንም ብላ በጣም የምትጨነቀው ስለሷ ነው። አሁን በእናንተ በኩልም ሆነ በሌላ ነገር ስፖንሰር ምንም አግኝታችሁ ልጅቷን የምትድንበትን ምክንያት ብታገኙላት የሴት አሪያና የተመሰገናችሁ ትሆናላችሁ። አመሰግናችኋለሁ። ያ ነው ትልቁ ችግሯ እሷ ነው እንጂ የመብላት የመጠጣት እንኳን የባሰ ከኑሯ ከሰዓት ከመቃጠል የተነሳ ደግሞ ይሄው በዚህ በጥሩምባ ነፊነት ስትገባ ለኛ በጣም አስደናቂ ነገር ሆኖብን ነበር የታየው። ሌሊት 10 ሰዓት 9 ሰዓት አንድ ልጅ አለ ወንድ ልጅ አብሯት ዱላ ይዘው እየተመራሩ፣ የትና የት ሀገር ዳር ድረስ አብራኝ ሄዳ ጥሩምባ የምትነፋው
እንደውቺ ሰው አንድ ቀን እሷስ እሺ እንደው ይሄን ልጅ እንኳን ጅብ እንዳታስበላው እያል ወይንም አንዱ ቢደበድባቸው እዚህ ጫካ ውስጥ እያል በጣም ነበር የሚሰማን። አለሚቱ እንግዲህ የዚህ ናህል ናት። ልፋት ነው ባሏት ቦታ መድረስ ነው። ነይ እዚህ ብትባል በቀበሌም ቢጠሯትም ሰውም ነይ ድግስ ቤትም እንደዚህ ያለ ይሄን ስራ ስሪ ለቅሶ ቤትም ከተባለች እሺ ነው። እሳት ውስጥ ተጋፋጭ ሴት ናት። ለምን ይሄን የምታረግበት ምክንያት ከኋላ የላትም ከፊት የላትም። የዕለት እነዚህ ልጆች ለማኖር ስትል በእሳት እየተቃጠለች የምትኖር ሴት ነው። እኔ በዚህ ነው ማውቃት እና ይሄ ነው በቃ ማውቀው ነገር። እኔ በጣም አለሚቱን እንጃ ይሄ ነው ብዬ ልገልጽልሽ አልችልም። እና እኔ ግን በአሁኑ ሰዓት የምላችሁ ከዚህም በፊትም ኢቲቪ ላይ ቀርበን ነበር። እኔ በእውነቴን ነው የምልሽ በጣም ነበር አልቅሼ የተናገርኩት። እዚህ ቤት አለች እቺ ልጅ እንደውም ከምንም በላይ እኛ ከምንናገረው በፊት ልጅቷን በኋላ ላይ ማየት ትችላላችሁ። እግዚአብሔር ይመስገን ትንሽ አሁን እንደውም ለውጥ አላት ይመስለኛል። እንዳለ ይሄ ቁስል ነው። አትንቀሳቀስ፣ አተኛ። እኔ በእውነት ባለፈ ኢቲቪ ላይ በጣም ነው ያለቀስኩት። እስከሚበቃኝ ድረስ አልቅሽ ነው ኖሮኝ አቅም ኖሮኝ የምረዳት አይደለችም። ሳይት በጣም ነው ማዝነው። እቺን የመሰለች ብርሌ የመሰለች ልጅ ይሄው ተኮራምታ እዚህ መሬት ላይ ድፍት ብላ አሁን እንደውም ኢቲቪ ከቀረብን በኋላ ነው ይሄ ቤት ይሄውና አንዱ ቀበሌዎች መጥተው ይሄንን ሁሉ አሳድሰውላት እቺን ኮርኒስ አድርገው እቺን ቀለም ቀባብተውላት ያሳመሩላት ምንም ነገር የላትም። እዚህ ሜዳ ላይ ድፍት ብላ የምትኖር ሴት ልጅ ናት። እና እኔ እናንተን እምላችሁ ነገር መቼስ እናያለን። የእናንተን ፕሮግራም በጣም ነው የምናየው። በጣም የሚያስደንቅ ነው። እና እኔ ሌላ ምንም አልላችሁ እንደው በእግዚአብሔር ይሁንባችሁ። እቺ ልጅ አለምስ ሰው ቤትም ሳህን ጠርጋም ድስትም ምንም ጠራርጋ ትበላለች። እቺ ልጅ እንደው ባላችሁ መንገድ እርዷት። በቃ ሕክምና እንድታገኝ የሚቻላችሁን አድርጉላት ነው ብዬ የምነግራችሁ። ከዚህ ሌላ ምንም ብናገረው ጥቅም የለውም። በቃ እና እኔ ይሄ ነው በቃ የምናገረው። አለሚቱ በሌላ ነገር ይሄው አይደክምሽም። እግሬ ልታጠባ አትልም፣ ልብሴ ልቀይር አትልም። እንዲሁ ቀኑ ሙሉ እንደሄደች ማታ እንደዛው ትወርቃለች። ስንት ልጆች ናቸው? ወደ 7 ልጅ ነው እዚህ ቤት ውስጥ ይዛ የምትኖረው። ምንም አይነት ገቢ የላት በቃ እኛ ስናቃት። እና ይሄን እናንተ የምታደርጉትን እንግዲህ እኔ በበኩሌ ይሄንን ነው የምናገረው። ማቀው ከዚህ በላይ ማቀው ነገር የለም። እሺ አመሰግናለሁ። እሺ በመጀመሪያ እስቲ ራስዎትን ያስተዋውቁ። ስሜ ባዩ ይባላል። ባዩ ምናዬ የምኖረው እዚሁ ቀበሌ ውስጥ ነው 58 በድሮ። መልካም። ምንድነው ስራውት? ስራ አቋርጭ ትቻለሁ። ስራ የለኝም አሁን ስራ ትቻለሁ። አለሚቱ ጋር የት ነው የሚተዋወቁት? እንዴት ነው የሚያውቋት? እንዴት ይገልጿታል? አለሚቱን በጣም ጎበዝ ናት። እዚሁ ነው የማውቃት። 10 አመት ይሆነኛል እኔም ከመጣሁ እዚህ እና ልጆች ይዛ የታመመ ልጆች ይዛ እንደዚህ ማሳደጓ እኔ በጣም ይከብደን ለኔ። ይሄ ጥሩምባም አልደግመውም ብዬ ነው። ጥሩምባም ትነፋለች አይደገምም ብዬ ነው። እና ልጅ የታመመ ልጅ ይዛ እንደዚህ ያለች ምንም ድጋፍ ስለሌላት እንደዚህ ማሳደግ የታመመ ልጅ በጣም ይከብዳል ለኔ ይከብደኛል። እና በዚህ እኔ በጣም ጎበዝ ነች። አንዳንድም ጥሩምባ እየነፋቻንም በዛም ቢዝነስ ነው ቤቷን የምትደግሙ ማለት ነው። በዚህ ነው እኔ አጭር ነው መደጋገም አያስፈልግም ብዬ ነው። እንደው በሀገራችን እንደዚህ ሴት ጥሩምባ ነፊ ብዙም የተለመደ ሙያ አይደለምና ወደዚህ ሙያ መጀመሪያ ስትገባ ምን አሉ? ምን ተሰማዎት? እኔ ምንም አልተሰማኝም። ለምን መሰለሽ እዛ ወደ ላይ አይቻለሁ አንድ ከዚህ ቤት። ስለዚህ ያ ስለሆነ እኔ የሴት ልጅ እንደዚህ 11 ሰዓት ተነስቶ ጥሩምባ መንፋት ይከብደኛል። እንደኔ በጣም ይከብደኛል። እንደኔ ሴት ልጅ እንደዚህ ጥሩምባ መንፋት 11 ሰዓት ማለት ሌባ ያለበት ውሻ ያለበት የሚያስደነግጥ ነው። እኔ በዚህ በጣም ጎበዝ ነች ብዬ ነው በእኔ በኩል። እንደው ሙያዋን በትክክል በአግባቡ ተወጥቷለች ብለው ያምናሉ? አዎ በትክክል ያው እንግዲህ እድር ነገር ስለሆነ በትክክል እድር ነው እንግዲህ በዛ ይመስለኛል። ስለነበረን ጊዜ እጅግ በጣም አድርገን እናመሰግናለን። እኔም አመሰግናለሁ።